በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ እንደምን ቆያችሁ የተወደዳችሁ ጓደኞቼ፣ የክርስቶስ ቤተሰቦች፣ የልዑል እግዚአብሔር ልጆች። ይህ በምስሉ የምትመለከቱት በቋራ ወረዳ የሚገኘው የበርሜል ቅዱስ ጊዮርጊስ ጸበል ነው። ይህ ጸበል ተአምረኛ ነው። ለዚህ ዘመን ታስቦ በእግዚአብሔር ፈቃድ የወጣ ጸበል ነው። ከመነሻው በቦታው ያሉ አባቶች እንደሚናገሩት ማለት ነው፣ የገዳሙ አገልጋዮች ይህ ጸበል ከወጣ 50 ዓመት ሆኖታል። በጊዜው ግን ጸበል ተብሎ አልታሰበም ነበር እና ውሃ ነበር ያሰቡት ሰዎች ለመጠቀሚያ ለመታጠቢያ። እና መጀመሪያ ላይ 2 ሰዎች ሞቱ፣ ጸበሉን እንደ ውሃ በመጠቀማቸው ማለት ነው። መታጠቢያም ለልብስም ለምንም ስለተጠቀሙበት እንዳረፉ ነገሩን። 3ኛው ሰው ግን በዛ ጸበል ታጥቦ ኑሮ ተሰውሮ እግዚአብሔር ራእይን አሳይቶት ተመልሶ ሲነቃ ከዚህ ከሰወረው ሲነቃ አእምሮውን ሲመልስለት ለአካባቢው ሰዎች ይህ ውሃ ጸበል ነው እንዳትነኩት እባካችሁ ብሎ መስክሮ ነው ተናግሮ ያረፈው። ከዛ በኋላ ሰዎች የአካባቢው ሰዎች የቅዱስ ጊዮርጊስ ጸበል ነው ማለት ነው በሚል ጠብቀው እንዳቆዩት ነግረውናል። በመሃልም አንድ አባት ባህታዊ መጥተው ይህ ጸበል ነው ባርኩልን በተባሉ ጊዜ ጸበል ነው እውነት ነው፣ ነገር ግን ለዚህ ትውልድ ሳይሆን ለኋለኛው ለአመፀኛው ትውልድ ነው ብለው እንደተናገሩ እና እንግዲህ ጊዜው ደርሶ አመፀኛው ትውልድ መሆናችንም ነው ማለት ነው። በዛውም ጊዜው ደርሶ በዚህ ሰዓት ጸበሉ ተአምሩን እየሰራ ሕዝብንም እየፈወሰ ሰዎችን ለንስሐ እያበቃ እግዚአብሔር እንደፈቀደና እንደወደደ ለሕዝቡ መልእክትን እያስተላለፈ ምልክትን እያደረገ ጸጋ በረከትን ከእግዚአብሔር እያስገኘ የሰማዕቱን የልዳውን የቅዱስ ጊዮርጊስን ተራዳይነትና ረድኤት በረከት እያካፈለ ይገኛል ማለት ነው። በአሁኑ ሰዓት ብዙ ሕዝብ በሚባል ደረጃ ገና አላወቀውም፣ ገና እየታወቀ ነው ያለው ጸበሉ። ምእመናን ይህንን ጊዜ ተጠቅማችሁ ሄዳችሁ ይህንን የበረከት ስፍራ ጎብኙት፣ ታተርፉበታላችሁ። በሚዲያ ከሚነገረው በየድረገጹ በዩቲዩብ በፌስቡክ ወንድሞቻችን ከሚያስተላልፉትም በላይ በአካል ስትሄዱ ነገሩ ትንግርት ነው፣ ተአምር ነው። እኔ በአካል 2 ሄጄ አይቼዋለሁ። ወደፊትም 3ኛ ለመሄድ ዝግጁ ነኝ። ጸበሉ ፈዋሽ ነው፣ እውነት ነው። በእግዚአብሔር በመሰረታት በእውነተኛይቱ ቅድስት ቤተክርስቲያን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚገኙ አብያተ ክርስቲያናት ገዳማት ሁሉም ተአምር ይደረግባቸዋል፣ ፈውስ ይፈጸምባቸዋል፣ እግዚአብሔር ሕዝቡን በረድኤት ጎበኝባቸዋል። ይህ ደግሞ ጊዜው ፈቅዶ እግዚአብሔር ሕዝቡን ለንስሐ የሚጠራበት ቦታ ሆኗልና በአሁኑ ሰዓት ወደዚህ ቦታ ሄዳችሁ እንድትባረኩ በረከትንና ጸጋ እግዚአብሔርን እንድታገኙ ሆኖ ማለት እወዳለሁ። ይህ ቦታ ከጥቂት ጊዜ በኋላ ስፍራ የማይገኝለት ሕዝብ መጥቶ የሚጨናነቅበት እንደሆነ ልነግራችሁ እወዳለሁ። በጣም በሕዝብ የሚጨናነቅ ስፍራ እንደሆነ እነግራችኋለሁ። እግዚአብሔር ምስክሬ ነው። ያየሁትን ስላየው ነው። እኔ ሄጄ ከተባለው በድረገጽ ከሰማሁትም በላይ በአካል የሆነልኝ ብዙ ነው። ያየሁት ብዙ ነው። የተፈጸመው ብዙ ነው። በዛ በስፍራው የምትሰሙት ተአምራት ሁሉ አስገራሚ ነው። የቅዱስ ጊዮርጊስን ረድኤት ተራዳይነት ለማየት ለሁላችንም የእግዚአብሔር ቅዱስ ፈቃድ ይሆንልን። ወደፊት ደግሞ ከሀገር ውጭ አልፎ በዓለም ደረጃ የሚታወቅ ለመሆኑ አትጠራጠሩ። ጊዜ ሳይረፍድ የበረከቱን ስፍራ ለማግኘት ተሽቀዳደሙ፣ በረከቱን ለማግኘት ተረባረቡ። ለስፍራው በቅተን የእግዚአብሔርን ቸርነት እንድናይ ቅዱስ ፈቃዱ ይሆንልን። ለሁላችንም አመሰግናለሁ።